ኖኒ ማዱኬ ተለጠቀ። አራደገኛ ናቸው ስፖርትስማውዝ አጀማመራቸው ጥሩ ሆኖላቸዋል። ብሌር ቀይ መስመር ላይ ብሌር ኳስ መሬት ለመሬት የመጀመሪያውን ጎል እንደገና አገቡት ኦፍሳይድ ጥያቄ አገባው ቢሾፕ ከተተው። ፖርትስማውዝ አጀማመራቸው ፈጣን ነው። ፈጣን አጀማመር አድርገው አርሰናል መረብ ላይ ወዘወዙት። ጋብሪኤል አበደ ጋብሪኤል ቀይ መስመሩ ልክ አይደለም። ቀይ መስመሩ ቤንጃሚን ዋይት ላይ ነው ስህተት የተፈጠረው። ቤንጃሚን ዋይት ላይ ነው ከተተው። ቢሾፕ መረብ ላይ አሳርፎ ቢሾፕ በዚህ መልኩ ነው ደስታውን የገለጸው። ቡም ፖርትስማውዝ ጀመረው። አሁን አርሰናል ኢንቴንሲቲው ማፍጠን አለበት። አፈጠኑባቸው እያልኩ ነበር። ግን መረጋጋት ነው ያለባቸው አርሰናሎች። ሶፊ ይሄ ምን ቤን ዋይትና ኖኒ ማዱኬ ላይ የተለጠቀ ኳስ ነው ባይዘው። አሁንም ማዱኬ በጣም አንደርስቲሜሽን አለ። አርሰናል ገና ከጅምሩ ጎል ማስተናገዱ እንዲነቃ ያደርገዋል። ከሊቨርፑል ጋር መጀመሪያ ቢገባበት ኖሮ ይነቁ ነበር። ቻፕሊን ሹት አደረገ። ከዛ በኋላ ኬፓ መለሰ። ቢሾፕ እዛው ላይ ነበር ከተተው። ቢሾፕ ኤብሬቺ ኤዜ አሻማ አደገኛ ኳስ ሳጥኑት እንደገና ከተቱት። አርሰናል ጎል ኖርጋርድ አገባው። አንድ እኩል አገቡት። አርሰናል አገባው። ወዲያውኑ ምላሽ ሰጠ። ክሪስቲያን ኖርጋርድ አገባው። 1-1 አንድ እኩል አርሰናል ከመቅጽበት ነው ምላሽ የሰጠው። የአርሰናል ደጋፊ ሕፃን ታዳጊ ኮሬስ ስታይል ነው ሴሌብሬት ያደረገው። የማሰሙቱን ኤብሬቺ ዜላከ ማነው ከፊት የጨረፈው? ሜሪ ነው መሰለኝ። ማርቲኔሊ ጨረፈው። ወደ ጎል ሄደ። አገቡት። አሳምሮ ነው ያገቡት። ማርቲኔሊ ገጨው። ከዛ በኋላ እንደገና ጋብሪኤል ማጋሌስ ክርስቲያን ኖርጋርድ ከተተው። ክርስቲያን ኖርጋርድ አገባው። የተልከሰከሰ ጎል ከገባ በኋላ ደግሞ ያገባው የጎል ፉንጋ ማዱኬ ሊያሻማ ነው። ምታተኛው ጋብሪኤልን ነው። እንዴት አድርገው የያዙት ግራ ገብቷቸዋል። ሳጥን ውስጥ ገቡባቸው። የማዕዘን ምት ኖኒ ማዱኬ ከተቱት። ሁለተኛውን ጎል አገቡት። ጋብሪኤል ማርቲኔሊ ወሰው አገቡት። በቆመ ኳስ በሴት ፒስ ፖርትስማውዝን እየለበለቡት ይገኛሉ። በመድፍ እየጠበሱት ይገኛሉ። ዛሬ በግልጽ ጨዋታ ዘጉባቸው ፖርትስማውዞች። አርሰናል መድፉን እያቀባበለ ፖርትስማውዝን በመድፍ እየጠበሰው ይገኛል። 2-1 ሆኖ ኖኒ ማዱኬ አሻማ ማርቲኔሊ ከተተው። 2-1 ሴት ፒስ መድፉ ማርቲኔሊ ቀኑ ነው ዛሬ ጎል አስቆጠረ። የቅድሙ የሱ ነው እኮ እሱ የጨረፈው ኳስ ነው። በኦፕን ጨዋታ ጎል ከለከሏቸው። ስለዚህ መድፉን እያቀባበሉ በማርቲኔሊ ተኳሽነት ፖርትስማውዝን እየጠበሱት ይገኛሉ። 2-1 ሆኗል። አስደናቂ ነው ግርምዬ። ማዱኬ ጥፋት ሰራበት። ቻፕሊን ጥፋት ሰርቷል። ግርምሽ መጀመሪያውን ኳስ እንዳገኘው ምንም ከአርሰናል የጨዋታ ሪትም ጋር ከተቱት። ማርቲኔሊ ሶስተኛውን ጎል ቅጣት ምቱን በፍጥነት ጀምረው አርሰናሎች ሶስተኛውን ጎል ጋብሪኤል ማርቲኔሊ አገባ። ማርቲኔሊ ዛሬ እነሱ ቀን ነው ብዬ በጣም አስደናቂ ጎል ማርቲኔሊ ፍጥነታቸው ቅጣት ምት ተሰጥቶ ገና ካሜራው እንኳን ወደ ኳሱ ሳያሳይ በፍጥነት ሂዶ ማርቲኔሊ ከተተው። ግርምዬ ጄሱስ የሰጠው ኳስ ይገርማል። ቼልሲ ኖኒ ማዱኬ አሻማ ማርቲኔሊ ሃትሪክ ሰራ። ማርቲኔሊ ሃትሪክ ፖርትስማውዝ ላይ ጋብሪኤል ማርቲኔሊ ዛሬ መድፉ ፖርትስማውዝን እየጠበሰው ይገኛል። ዋው ጋብሪኤል ማርቲኔሊ ነው ዛሬ የመድፉ ተኳሽ። ዛሬ ጋብሪኤል ማርቲኔሊ ነው። ጫማን አርግልኛ ነው ማርቲኔሊን ጠረገለት። ማዱኬ አድናቆቱን ገለጸለት። ማርቲኔሊ ሃትሪክ ሰራ። ማዱኬ ያሻማለትን ኳስ ማርቲኔሊ ከየት ነው የኛው ነገር? ቅድም ሶፊ ያለው ነገር ልክ ነው። በቃ ዛሬ ትልቁ ጆቨር ማርቲኔሊ ላይ ነው የሰሩት የቆመ ኳስ። ምክንያቱም ተባነነ የጋብሪኤል ማጋሌስ። ስለዚህ ሌላኛው ጋብሪኤል ከየት መጥቶ ነው የከተተው? ባናቱ በጣም የሚገርም እኮ ነው። በጣም ረጃጅም ሃትሪክ ሰራ ጋብሪኤል ማርቲኔሊ። የዘለለበት መንገድ ይገርማል። ማርቲኔሊ ሃትሪክ 4-1 አርሰናል። አሁን ማሪ ሰሎሞንን ቢገባ ችግር የለውም። 18 ደቂቃ ነው የቀረው። ጋብሪኤል ማጋሌሽ ማረፍ አለበት። በማን ነው ይነካል? በጋብሪኤል ማጋሌስ። አርሰናል በኤፍኤ ካፕ ሃትሪክ ሰርቷል። ማርቲኔሊ 3 ጎል አስቆጥሯል።
ካይ ሃቨርትዝ ከረጅም ጊዜ ጉዳት በኋላ የመጣ ተጫዋች ነው።